ሰላም ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ተመስገን ነኝ። ጌታ ስሙ የተባረከ ይሁን። ዛሬ ትንቢታዊን አዋጅ በሕይወታችሁ ላውጅ እንደገና በፊታችሁ ቀረብኩኝ። ጌታ ስሙ የተባረከ ይሁን። አሜን ብሎ ለሚቀበለኝ ለዚያ ሰው በጌታ በኢየሱስ ስም በሕይወቱ ላይ ተአምራትን ማየት ይሁንለት። በኑሮ ላይ ተአምራትን ማየት ይሁንለት። ይህንን ቪዲዮ ለሚከታተለኝ በልቡ ውስጥ ጥያቄ ላለበት ሰው እግዚአብሔር እንቆቅልሽ ለሆነበት ሰው መልስ እንዲሆን በኢየሱስ ስም ጸልይለታለሁ። በጌታ በኢየሱስ ክርስቶስ ስም የታሰረች ነፍስ ይህንን ቪዲዮ የምትመለከት የታሰረች ነፍስ ከዚች ሰዓት ጀምሮ ከእስራቷ ነፃ እንድትወጣ በኢየሱስ ስም ተናገርኩኝ። ከዚች ሰዓት ጀምሮ ነፃ መውጣት ይሁንላት። ጌታ ስሙ የተባረከ ይሁን። አንድ እግዚአብሔርን ቃል ስፍራ አነብና ከዚያን የእግዚአብሔርን ሐሳብ ነግራቸዋል። ትንቢታዊ መልእክት አለኝ። እግዚአብሔር ዛሬ ለናንተ የሚያወራችሁ ነገር አለ። ለናንተ የሚናገራችሁ ነገር አለ። ከዚህ ከእግዚአብሔር ድምፅ ጋር ከዚህ ከእግዚአብሔር ሐሳብ ጋር አሜን ብሎ ለሚቀበል ለሚስማማ ለዚያ ሰው ተአምራት በቤቱ፣ ተአምራት በሕይወቱ፣ ተአምራት በመውጣት መግባቱ፣ ተአምራት በትዳሩ፣ ተአምራት በትምህርቱ፣ ተአምራት በስራው በኢየሱስ ክርስቶስ ስም ይሆንለታል። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱሳችን በሉቃስ ምዕራፍ 4 ላይ ከቁጥር 16 ጀምሮ ያለውን ቃል አነባለሁ። ጌታ ስሙ የተባረከ ይሁን። ከዚያም በአንዳንድ እግዚአብሔር ቃል ላይ ተነስተን ትንቢታዊ አዋጅ እናውጃለን። ጌታ ደግሞ ድንቅን ያደርጋል። ከኔ ጋር መጽሐፍ ቅዱስን አውጥታችሁ በሉቃስ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል። ከዚያም ወዳደገበት ከተማ ወደ ናዝሬት መጣ። እንደ ልማዱም በሰንበት ወደ ምኵራብ ገባ። ሊያነብም ተነስቶ ቆመ። የነቢዩ ኢሳይያስን ጥቅልል መጽሐፍ ተሰጠው። ጥቅልሉንም መጽሐፍ በተረተረ ጊዜ እንዲህ ብሎ የተጻፈበትን ክፍል አገኘ። እንዲህ ብሎ የተጻፈበትን ክፍል አገኘ። ሃሌሉያ። ቁጥር 18 የጌታ መንፈስ በእኔ ላይ ለድሆች ወንጌልን እሰብክ ዘንድ እርሱ ቀብቶኛልና ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ሃሌሉያ ለታሰሩትም መፈታትን ለታወሩትም ማየትን እንዳውጅ የተጨቆኑትንም ነፃ እንዳወጣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛልና የተወደደችውንም ለታወሩት ማየትን እንዳውጅ የተጨቆኑትንም ነፃ እንዳወጣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛልና። ቁጥር 20 ከዚያም መጽሐፍ ጠቅልሎ ለአገልጋዩ መልሶ ሰጠውና ተቀመጠ። ማካፍላችሁ ሐሳብ እዚህ ጋር ይገኛል። በምኵራብ የነበሩትም ሁሉ ትኩር ብለው ይመለከቱት ነበር። እርሱም ይህ በጆሮአችሁ የሰማችሁት ቃል የመጽሐፍ ቃል ዛሬ ተፈጸመ ይላቸው ጀመር። ሃሌሉያ። ይህ በጆሮአችሁ የሰማችሁት ቃል የትኛው ቃል? ለድሆች ወንጌልን እሰብክ ዘንድ ለታሰሩት መፈታት፣ ለተጨቆኑት መፈታትን፣ ነፃ መውጣትን፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ቀብቶኛልና ይህ ቃል በጆሮአችሁ ተፈጸመ። ጌታ ስሙ የተባረከ ይሁን። ተፈጸመ። ሺላሮስ ተባርዳኒ ዳጋስ ሴልቬን አርዳኒያስ በጆሮአችሁ ላይ ተፈጸመ። ዛሬ እናገራለሁ። መፈታት በኢየሱስ ስም በእናንተ ቤት ውስጥ ሆነ። ዛሬ መፈታት ሆነላችሁ። ዛሬ ያልተፈጸመ ችግር ተፈጸመ በኢየሱስ ስም። ተፈጸመ ብዬ በሕይወታችሁ ላይ አውጃል። የሰማችሁት ቃል ዛሬ በጆሮአችሁ ላይ ተፈጸመ።
አበቃ በተባለ ጉዳይ ላይ ይሄ ጉዳይ መጨረሻ ነው፣ እዚህ ጋር አብቅቷል፣ ከዚህ በኋላ መቀጠል አትችልም፣ ከዚህ በኋላ መሄድ አትችልም፣ መጨቆንህ ይቀጥላል፣ መገፋትህ ይቀጥላል በተባለበት ስፍራ ላይ እኔ ዛሬ እንደዚህ ስል አውጃለሁ። በጌታ በኢየሱስ ስም መከራው ተፈጸመ። በጌታ በኢየሱስ ስም ግራ መጋባቱ ተፈጸመ። በትዳር ውስጥ ግራ መጋባት ተፈጸመ። አላሶኮ ፓራዳሼ ለቬኔ ብራዳራስ አሜን ለሚለኝ እንደዚህ ይላለሁ። ግራ መጋባታችሁ ተፈጸመ። ማጣታችሁ ተፈጸመ። ጉድለታችሁ ተፈጸመ። ወደ ሙላት በኢየሱስ ስም ገባችሁ። ወደ ሙላት በኢየሱስ ስም ገባችሁ። ወደ ሙላት ወደ ሞላ ህይወት በኢየሱስ ስም ገባችሁ። ግራ መጋባታችሁ ተፈጸመ። የተጨቆናችሁበት የተገፋችሁበት ዘመን በኢየሱስ ስም ተፈጸመ። ይህ የተወደደች እግዚአብሔር ቃል ዛሬ በጆሮአችሁ ላይ ተፈጸመ። ሃሌሉያ! ጌታ ስሙ የተባረከ ይሁን። ለ12 ዓመት ደም ሲፈሳት የነበረች ሴት ታስታውሳላችሁ። ባለ ብዙ መድኃኒት ጋር ሄዳለች። ብዙ ገንዘብን አውጥታለች። በብዙ ስፍራ ላይ ደክማለች። ካለባት ህመም ለመውጣት ካለባት ችግር ለማረፍ ችግሯ እንዲፈጸም ፍጻሜ እንዲያገኝ ህመሟ ፍጻሜ እንዲያገኝ ህመሟ ረፍት ወደሚሆንበት ከህመሟ ወደምትገላገልበት ህመሟ ፍጻሜ ወደሚያገኝበት ስፍራ ብዙ ቦታ ሄዳለች። ላሮሳ ካፓራዳራባስ የእግዚአብሔር ሰው ኤልሳ እንደዚህ አለ፣ በሩን ባንቺና በላይሽ ላይ ዝጊ፣ በሰፈር ላይ ያለውን አቅሟዳ ሰብስቢና በሩን ባንቺና በላይሽ ላይ ዝጊ። ከዛም ባሉት ባዶ አቅሟዳ ላይ ዘይት ያዘውን አቅሟዳ አፍስሽባቸው። ሞልቶ በፈሰሰ ቁጥር በሌሎች ላይ ጨምሪያል። አቅሟዳው ሞልቶ ተረፈ። ከዛ በኋላ ራዲሌቬሽ ብራዳዳስ ከዛ በኋላ ድህነቷን አላገኘችውም፣ ዕዳዋን አላገኘችውም። የዕዳዋ መዝገብ ተፈጸመ። የዕዳዋ መዝገብ ተዘጋ። እግዚአብሔር ድህነቷን፣ እግዚአብሔር ጉስቅልናዋን ተመለከተ። እግዚአብሔር አምላክ የማያይ የመሰላችሁ ሰዎች፣ ወደ ጉድለታችሁ የማያይ የመሰላችሁ ሰዎች፣ ወደ ድካማችሁ የማያይ የመሰላችሁ ሰዎች ዛሬ እግዚአብሔር እንደዚህ ይላቸዋል፣ ተፈጸመ። አሎራሳ ካፓራዲያስ ተፈጸመ። በጌታ በኢየሱስ ስም ተፈጸመ። በኢየሱስ ስም ከዚህ በኋላ አትደክሚም። ከዚህ በኋላ ግራ አትጋቢም። ከዚህ በኋላ አትንገላችም። ከዚህ በኋላ የሰው እጅ አትመለከችም። ከዚህ በኋላ የሰውን ደጅ አትጠኝም። እግዚአብሔር እንደዚህ ይለኛል፣ ተፈጸመ። ሻላባራሳ ካፕራዳኒያስ 12 ዓመት ደም ሲፈሳት የነበረች ሴትዮ ድንገት የልብሱን ጫፍ ነካች። ዝናውን ሰምታለች። የሰው ህይወት በእርሱ የደከመች የሰው ህይወት በእርሱ ብርታት አግኝታ ብዙ ሰዎች ህይወታቸው እንደቀጠለ የብዙ ሰዎችን ህይወት አበቃ የተባለውን ህይወት እንደቀጠለላቸው ሰምታለች። አላሮሲ ካፓራዳሼኔቤስ ወደዚህ ጌታ ሄደች። ብዙ ባለመድኃኒቶች የህይወቷን ችግር ፍጻሜ አላሳዩም ወይም አልሰጡም። አንድ ቀን ግን ሰማች። ወደዚህ ባለመድኃኒት እሄዳለሁ። በቤቷ አምና ወጣች። የልብሱን ጫፍ ብነካ ፈወሳለሁ ብላ ከቤት ወጣች። ሎራ ባሳ ካፓራዲያስ እንደዚህ ይሆናል። ብዙ ዘመን ያስቆጠረ ጉዳይ ዛሬ ይፈጸማል። ለምትሰሙኝ እንደዚህ ይላለሁ። በዚህ ቪዲዮ ለምትከታተሉኝ አንድ ሰው ለምትከታተሉኝ አንዳችሁ እንደዚህ ይሆንላችኋል።
የእግዚአብሔር ቃል እንደዚህ ይላል፣ ልብሱንም ጫፍ በነካች ጊዜ የደሙ ምንጭ ረጋ ይላል። የደሙ ምንጭ ቆመ ይላል። ራዳሊቬኔስ ታካፓራዲያስ ለ12 ዓመት ሲያሰቃያት የነበረ የደሙ ምንጭ የልብሱን ጫፍ በነካች ጊዜ ወዲያውኑ ቆመ ይላል። ሃሌሉያ! እንደዚህ ይሆናል። ለምትሰሙኝ እንደዚህ ይሆናል። ለብዙ ዓመት ለብዙ ዘመን እንቆቅልሽ የሆነባችሁ ነገር መቼ ነው ፍጻሜ የሚያገኘው ያላችሁት ነገር፣ ፈተና መቼ ነው ፍጻሜ የሚያገኘው? ችግሬ መቼ ነው ፍጻሜ የሚያገኘው? ጌታ ሆይ አትመለከተኝም ወይ? ጌታ ሆይ እኔስ ያንተ ልጅ አይደለሁም ወይ? ጌታ ሆይ መቼ ነው ወደ እኔ የምትመለከተው? እጆችን መቼ ነው የምዘረጋው? መቼ ፍጻሜን ያገኛል መከራዬ? መቼ ፍጻሜን ያገኛል እንቆቅልሼ? ጌታ ሆይ መቼ ትመለከታኛለህ ያላችሁ ሰዎች ጌታ እንደዚህ ይለኛል፣ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ጨለማችሁ ፍጻሜን አገኘ። ጌታ እንደዚህ አለኝ፣ ተፈጸመ አለኝ። አሎራሳካ ፓራዲያስ ተፈጸመ አለኝ። ተፈጸመ፣ መከራው ተፈጸመ። አላራሳካ ፓራዲያስ ዳንኤል 70 ዓመት ባለቀ ጊዜ ባበቃ ጊዜ በእግዚአብሔር ፊት ተንበረከከ። የነገርከን ዓመት አብቅቷል። የነገርከን ዓመት ተፈጽሟል። ስለዚህ ወደ ተናገርከን ምድራችን ወደ ነበረችበት ወደ ኢየሩሳሌም ማካታራ ባሪያስ ወደ ስፍራችን ወደ ሀገራችን መልሰን፣ ምክንያቱም ያልከን ዘመን ተፈጽሟል። በኢየሱስ ክርስቶስ ስም እናገራለሁ ዛሬ መከራችሁ ፍጻሜን አገኘ። ለቅሷችሁ ፍጻሜን አገኘ። ግራ መጋባታችሁ ፍጻሜን አገኘ። ታች ላይ መንከራተታችሁ፣ የሰው እጅ ማየታችሁ፣ የሰውን እጅ መጠበቃችሁ ፍጻሜን አገኘ። ወደ ከፍታችሁ ወጣችሁ። ወደ ብርሃናችሁ ወጣችሁ። እግዚአብሔር ወደ ተናገራችሁ ስፍራ ወጣችሁ። እግዚአብሔር ወደ አወራችሁ ስፍራ ወጣችሁ። እግዚአብሔር እንደዚህ ይለኛል፣ መከራሽን ከእንግዲህ በኋላ አታገኙ። መከራህን ከእንግዲህ በኋላ አታገኘው። እንዳለፈ ውሃ መከራህን ትረሳዋል። እንዳለፈ ውሃ መከራህን ትረሳዋል። ሙሴ እስራኤላውያን እንደዚህ አላቸው፣ ፈርዖን ኋላችሁ ሊያጠፋችሁ እየገሰገሰ እየመጣ ነው። ወደ ኋላችሁ ፈርዖንን ተመልከቱ። ፈርዖን ሊገላችሁ እየመጣ ነው። እግዚአብሔር ግን እንደዚህ ይላቸዋል፣ ዛሬ እያያችሁ ያላችሁትን ጠላቶቻችሁን ለዘለዓለም አታያቸውም፣ ለዘለዓለም አታገኟቸውም። ፈርዖንና ሰራዊቶቹ ጠላታችሁ ዛሬ እዚህ ጋር ያበቃለታል፣ እዚህ ጋር ይፈጸምለታል። ጌታ ስሙ የተባረከ ይሁን። አበቃ፣ በቃ። ከዚህ በኋላ ሲያሰቃያችሁ ሲያስቸግራችሁ የነበረ ድካም በሕይወታችሁ ሲዘራ የነበረ የባርነትን ሕይወት ሲያሳያችሁ የነበረ ችግራችሁ ዛሬ አበቃ፣ በቃ አለ፣ ተፈጸመ አለ። ከዚህ በኋላ መከራችሁን አታገኙትም። ከዚህ በኋላ የምትሰቃዩበትን ስቃያችሁን አታገኙትም። እግዚአብሔር አምላክ እንደዚህ ይለኛል፣ ለምትሰሙኝ እንደዚህ ይለኛል፣ በቃ ተፈጸመ። ከዚህ ቀን በኋላ ከዚህ ጊዜ በኋላ የምትሰሙት በጆሮአችሁ መልካም ዜና ይሆናል። ከዚህ በኋላ ጆሮዎቻችሁ መልካም ዜናን መስማት ይጀምራሉ። ከዚህ በኋላ ድንገት እግዚአብሔር ነገሮቻችሁን ማሳካት፣ ድንገት ነገሮቻችሁ ከፍ ብሎ ጨለማችሁ በርቶ ትገናኛላችሁ። የእግዚአብሔር ብርሃን በጨለመባችሁ ስፍራ ላይ መብራት ጀመረ። የእግዚአብሔር ብርሃን በጨለመባችሁ ስፍራ ላይ መብራት ጀመረ። ጌታ እግዚአብሔር ከናንተ ጋር። በቃ፣ በቃ፣ ተፈጸመ።
ጌታ ኢየሱስ አገልግሎቱን በጀመረበት ጊዜ ውስጥ እንደዚህ አለ፣ የሰማችሁት በጆሮአችሁ ላይ ተፈጸመ፣ የሰማችሁት ቃል ተፈጸማል። እኔም ዛሬ እናገራለሁ፣ ያወራኋችሁ ቃል፣ የተናገርኳችሁ ቃል አሜን ብላችሁ በሰማችሁኝ በልባችሁ ያለው እንቆቅልሽ ፍጻሜን አገኘ ስል በሕይወታችሁ ላይ አውጃለሁ። የእግዚአብሔርን ቃል የእግዚአብሔርን ድምፅ ሰምቼ ወደ እናንተ መጥቻለሁ። ተፈጸመ ብሎኛል። መከራችሁ ተፈጸመ፣ ድካማችሁ ተፈጸመ፣ የደከማችሁበት ጉዳይ ተፈጸመ። እግዚአብሔር አምላክ ይባርካችሁ። እንደዚህ ብዬ ጸልይላችሁና አበቃለሁ። ጌታ የተባረከ ይሁን። እግዚአብሔር ከኔ ጋር፣ እግዚአብሔር ባንደበቴ አልፎ ሲሰራ አይቻል። እግዚአብሔር ባንደበቴ አልፎ የብዙዎችን ቀንበር ሲሰብር አይቻል። እግዚአብሔር ደግሞ አሜን ብላችሁ በተቀበላችሁኝ ደግሞ አልፎ እንደሚሰራ አምናል። I am sure 100% እግዚአብሔር አምላክ አልፎባችሁ እንደሚሰራ፣ እግዚአብሔር አምላክ ድንቅን በሕይወታችሁ ታምራትን በሕይወታችሁ እንደሚያደርግ አምናል። ጌታ ስሙ የተባረከ ይሁን። እንደዚህ ብዬ ልጸልይላችሁ። ጌታ ስሙ ይክበር። ጌታ ስሙ ይክበር። ወደ ማዶ እንሻገር ባለ ጊዜ ወደ ማዶ ከተሻገሩ በኋላ ድንገት ማዕበል ተነሳባቸው። ማዕበሉ ድንገት ፍጻሜ የማያገኝ ሕይወታቸውን የሚያጠፋ መሰለ ጊዜ ላይ ጌታ ኢየሱስ ክርስቶስ ከፊት ለፊታቸው ከማዕበሉ ፊት እየተራመደ መጣ። አያልቅም አይፈጸምም ባላችሁበት ጉዳይ ላይ ጌታ ኢየሱስ እየተራመደ ይምጣ። ጌታ ኢየሱስ እየተራመደ ይምጣ። ጌታ ኢየሱስ እየተራመደ ይምጣ። ወደ ችግራችሁ፣ ወደ አለቀሳችሁበት ጉዳይ፣ በፊቱ ወደ አቀረባችሁት ዶክመንት፣ በፊቱ ወደ አቀረባችሁት እንባ እግዚአብሔር እየተራመደ ይምጣ። በተዘጋ ቤት የገባው ጌታ ኢየሱስ በጌታ በኢየሱስ ስም ዘግቻለሁ፣ ባትመጣም ችግር የለውም ጌታ ሆይ ከመከራዬ ጋር እኖራለሁ ያላችሁ ሰዎች እግዚአብሔር በዘጋችሁት ጉዳይ ላይ ዛሬ ይመጣል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ይህንን ቪዲዮ ለብዙ ሼር አድርጉ። ጌታ ኢየሱስ ከፍ ያድርጋችሁ። የምስራችን የምትሰሙበት ጊዜ ይሁንላችሁ። ተባረኩልኝ። በጌታ በኢየሱስ ስም ሻሎም።